Hi everybody. እንደምን ናችሁ? የዛሬው ቪዲዮ it's coming live to you from the new house. ያስተጋባል መሰለኝ። ምንጣፍ ማድረግ አለብኝ እዚህ ክፍል። በጣም ቆየሁ አፕሎድ ካረኩት ዩቲዩብ ላይ። ኤኒዌይስ አዲስ ከሆናችሁ እንኳን በሰላም መጣችሁ። የነበራችሁ ከሆናችሁ ደግሞ እንኳን በሰላም ወደ ቻናሌ ለመጀመሪያ ጊዜ መጣችሁ። በጣም በጉጉት ስንጠብቃችሁ ነበር። በእውነቱ ከሆነ የዛሬው ቪዲዮ ዝም ብዬ ሀይ ለማለት ላይፍ አፕዴት እንዴት ናችሁ ደህና ናችሁ ወይ ምናምን ነገር ብዬ ስለ አዳዲስ በህይወቴ ውስጥ ስላላችሁ ድራማ ላብዛ እየተፈጠሩ ስላሉ ነገሮች ለማውራት ያህል ነው። ያን ያህል ትልቅ አዲስ ነገር ሆኖ አይደለም፣ ግን እቤት ከቤተሰቦች ቤት ወጣሁ። ዋት አይ ነው በጣም ብዙ ሰው ማመን ያቃተው አይ ነው አካበድኩ። ግን ይመስለኛል ኦብቪየስሊ ይመስለኛል ሳይሆን ብዙ ሰው አያውቅም ብቻዬን እኖር እንደነበረ ከዚህ በፊትም ላይክ የመጀመሪያ ጊዜ አይደለም ከቤተሰቦች ቤት ወጥቼ ስኖር። ጎንደር ግቢ የተማርኩት ጊዜ አለ። ከዛ ደግሞ ቀጥሎ ደሴ ለስራ ሄጄም ኖር ያለሁኝ እና ደሴ በ800 ብር ቤት ተከራይቼ ነበር የምኖረው። ሶ ብቻ መኖሩን ብቸኝነት ምናምን የሚለው ነገር አዲስ አይደለም። ላይክ አሁን ባለው ሁኔታ እንዲያውም ቤተሰቦቼ ጋር አሁን ኦልሞስት 1 ሳምንት ቆይቼ ነው የመጣሁት። ሶ ይሄን ያህል ብቻዬን ሆናለሁ ምናምን የሚለው ነገር አያሳስበኝም። ምክንያቱም ስንትና ስንት ኪሎ ሜትር እዛ ሄዶ በጣም እያስጠላኝ ምናምን ኖር ያለው ሶ ይሄን ያህል የሚከብድ ነገር የለውም። ምግብ መስራት ምናምን ይሉኛል ሰዎች። ላይክ come on now አንደኛ እኔ በጣም ትልቅ የማምነው ነገር እንደሆነ ታውቃላችሁ፣ ኩኪንግ is super easy. literally ማንኛውም ሰው ማለት ነው ምንም ምግብ ሰርቶ ማያቅ ሰው በ2 ሳምንት ውስጥ ምናምን ነገር ቤሲክ ነገሮችን አንደርስታንድ አድርጎ ሙሉ በሙሉ መስራት ይችላል። በተለይ ያበሻ ምግብ ላይክ የኢትዮጵያ ምግብ ለመስራት ቀላል ነው። ምኑ ነው የሚከብደው? ያበሻ ምግብ ሰዓቱ ነው። ቁጭ ብላችሁ እዛ ማማሰሉ ማቁላላቱ ምናምኑ ነው። ከዛ ደግሞ በርበሬውን ቆንጆ አድርገው ካዘጋጁላችሁ፣ ሽሮውን ቆንጆ አድርገው ካዘጋጁላችሁ፣ ቆንጆ ምን አለ ሌላ ቀመሙ ጥሩ ከሆነ በቃ it's super easy you guys, it's not that serious, okay? So I don't understand that drama because I got this. ይመስለኛል the biggest question is why did you decide to move? Because people in my comments TikTok ላይ እንዴት በዚህ ኑሮ ውድነት ቤት ለቀሽ ትወጫለሽ? ምን አስበሽ ነው ምናምን ነገር ይሉኛል። እኔ በተፈጥሮ ማለት ይከብደኛል፣ ግን አሁን ባለሁበት ደረጃ አሁን ባለሁበት እድሜ ላይፍ ኤክስፒሪየንስ ምናምን I only do things when they feel right to me. ለኔ doing this right now, moving out right now made sense to me. ነገሮች they aligned like በጥሩ ሁኔታ ተሰካኩልኝ ለኔ ሴንስ በሰጠኝ መንገድ። ፋይናንሻሊ አፎርድ ማድረግ የምችለው ቤት አገኘው። ፋይናንሻሊ የራሴ ያለሁበት ደረጃ እንግዲህ ከእግዚአብሔር ጋር ጥሩ ስለሆነ I can do this ብያሰብኩኝ። ከዛ ደግሞ በቃ ውስጤ ትክክል መስሎ ተሰማው። ብዙ ሰው የምሰማ ሰው አይደለሁም ሲጀምር ከድሮ ጀምሮ። ሶ ለኔ አንደኛ ውስጤ ትክክል ጊዜ መስሎ ተሰማው። ሁለተኛና ሞር ፕራክቲካል የሆኑ ምክንያቶች ደግሞ አንደኛ ብር ሴቭ ለማድረግ ነው። ብር ሴቭ ማድረግ ማለት እንዴት ነው? ቤት እየተከራዩ ብር ሴቭ ይደረጋል እንዴ? yes because responsible ያደርገኛል ብዬ አሰብኩኝ። ምክንያቱም እናትና አባቴ ቤት ስኖር ማገኘውን ብር በሙሉ በፈለኩት መንገድ አጥፍቼ መቀመጥ እችላለሁ። ምንም የትሄደ ምናምን የሚል ነገር የሚያሳስበኝ የለም። ብር ካለኝ እናትና አባቴ ብር ካለኝ ወጥቼ የፈለኩትን አደርጋለሁ። ብር ከሌለኝ ቤተሰቦቼ ጋር ቁጭ ብዬ እነሱ የሰሩትን በልቼ እኖራለሁ። ግን አሁን እንደዚህ ቫልዩ ያላቸው ነገሮች ላይ ብሬን መዋል እችላለሁ ብዬ አሰብኩ። ላይክ ለቤት እቃ መግዛት ሊሆን ይችላል። የግድ ሴቭ ማድረግ ስለሚያስፈልገኝ ሴቭ ላደርግ እችላለሁ በሚል ነው። ከዛ በተጨማሪ ደግሞ ብዙ ሴቭ ማድረግ አይነት ሰው ስላልሆንኩኝ ተጨማሪ ገንዘብ የማግኘት መንገዶችን አስተካክላለሁኝ የሚል ሀሳብ አሰብኩ። ከዛ ደግሞ ሶስተኛው ዩቲዩብን ሞር ሲሪየስሊ ወስጄ መስራት ፈልጋለሁ። ላይክ I want to make vlogs because I like making videos, I like sharing my life. ያን ያህል ኢንትረስቲንግ ነገር ባይኖረውም
ሳሳያችሁ ምናምን ነገር ደስ ይለኛል፣ ሳወራችሁ ደስ ይለኛል። ድራማ ነው ይመስለኝ ሰው እንደዚህ ሲል፣ ግን you know it's nice በስርዓት ስፔስ ኖሮኝ ይሄን መስራት የምችልበት በስርዓት አስተካክዬ። አሁን እቺ ሶፋ የተገዛችሁ ባይ ዘ ዌይ ለዩቲዩብ ነው 8500 ብር የተገዛችሁና አልኳችሁ ጣውላ ሳይሆን አይቀርም። የስፖንጁ ስስነት very interesting እና yeah I want to take this more seriously. I want to take YouTubeን more serious ሆኜ መስራት ፈልጋለሁ። ከዛ vlog መስራትም ብጀምር ደስ ይለኛል። ግን ያው የላጤ ህይወት it's boring, it's also interesting, you know ደስ የሚል ነገሮች አሉት። so እሱንም ሼር ማድረግ ፈልጋለሁኝ። አሁን ይሄ ነው ብቻ መኖር የሆነ ነገር ኮሽ ሲል እሱ ነገር it's not I don't like it። ከዛ ውጪ ግን እንዳልኳችሁ የዩቲዩብን more seriously ወስጄ መስራት ፈልጋለሁኝ። I want to make vlog አይነት contents. I don't know እንዴት እንደማደርገው ግን አይቀርም። የመጀመሪያ house tour እያሉኝ ነው ቲክቶክ ላይ እና because my account is monetized እዚህ ላይ ፖስት ባደርገው ይሻላል ብዬ I'm going to post it on here. so እሱን ጠብቁ በዚህ ሳምንት ወይም በሚቀጥለው ሳምንት ውስጥ። ከዛ እነዚህ ናቸው ምክንያቶቼ። ለሌላ ሰው አሳማኝ ላይሆን ይችላል፣ አሁን ባለው ፋይናንሻል ሲቹዌሽን አሳማኝ ላይሆን ይችላል። ለኔ ግን አሳማኝ ሆኖ አግኝቻለሁ። ውስጤ ጥሩና ለጊዜው ትክክለኛ ውሳኔ እንደሆነ ተሰምቶኛል። so ከእግዚአብሔር ጋር እንግዲህ ነገሮች ይስተካከላሉ። ካልተስተካከሉም ደግሞ እናትና አባቴ ውሎ ይግቡ ተመልሼ እዛችሁ አንድ ክፍል ቤት ውስጥ ገባለሁኝ። ግን ምናልባት የሚሆን አይመስለኝም። I think I don't know. You know that sound TikTok ላይ ያለው maybe the plot twist is that things are about to work out for you የሚለው yeah I feel like that's what's happening and I'm very excited to share it with you. የኢትዮጵያ የላጤ ኖሮ ምን ይመስላል የሚለውን አብረን እናያለን። እኔ ብዙ ሮማንቲሳይዝ ማድረግ አልችልም ነገሮችን ያን ያህል በቃ ያለውን ነገር እንዳለ ነው ብዙ ጊዜ ማሳየት የምችለው። I wish I was like one of those aesthetic girls, like ሁሉ ነገር ቆንጆ አድርገው ምናምን ነገር an aesthetic morning in my life ምናምን I can't. It's gonna be እንደወረደ እና maybe ሰው ማየት የሚፈልገው አይነት ኮንቴንት ሊሆን ይችላል ብዬ ተስፋ አደርጋለሁ። so coming soon. Please make sure to subscribe, comment, like. ማየት የምትፈልጉት ምን አይነት ኮንቴንት እንደሆነ I'm thinking maybe anyways በማሰብ የሆነ ነገር የለም፣ በተግባር ሳረገው እነግራችኋለሁ። እስከዛ ድረስ ግን አብራችሁን ቆዩ። ላይክ አርጉ፣ ኮሜንት አርጉ። እንዳልኳችሁ ማየት የምትፈልጉት ምን አይነት ነገር እንደሆነ ኮሜንት ላይ አሳውቁኝ። ከዛ አብረን የምናየው ይሆናል። ስለተከታተላችሁኝ አመሰግናለሁ። ፎሎ ስላደረጋችሁኝ አመሰግናለሁ። Thank you for giving me your time, your energy, your attention. እና እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑ።